ህዝባዊ ፖሊስ የህብረተሰብ አለኝታ ነው። ሉዓላዊነት በተረጋገጠበት፣ አስተማማኝ ሰላም በሰፈነበት፣ ሕግ በተደነገገበት ሀገር ውስጥ ወንጀልን በመከላከል ሕገወጦችን በመቆጣጠር ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዳይገደቡ የህብረተሰቡን ደህንነት ነቅቶ ይጠብቃል። ሕግና ደንብን ያስከብራል። የመደበኛ ፖሊስ አደረጃጀት ሰፊ ቢሆንም ኃላፊነትና ግዴታው በእኒህና መሰል ነጥቦች ላይ ያተኩራል። ይህ በእንዲህ እንዳለ ተጨባጭ ሁኔታዎችን መሰረት በማድረግ እንደ አስፈላጊነቱ ልዩ የፖሊስ ኃይል የሚዋቀርበት መንገድ አለ። የኢትዮጵያ ሶማሌ ክልል የራሱ ልዩ ፖሊስ ኃይል እንዳለው ይታወቃል። ሚናውን ከመግለጽ በፊት አንድ ጥያቄ መመለስ ግድ ነው። ልዩ የፖሊስ ኃይሉን ማደራጀት ለምን አስፈለገ የሚለውን መነሻ ህጋዊ የቆናቸው የክልሉ ፖሊስ ናቸው። ነገር ግን ፖሊስ በከተሞች አካባቢ ወንጀለኛ ለመያዝ ከአንድ ቦታ ወደ አንድ ቦታ በተወሰነ ጊዜ የሚንቀሳቀስ ነው። ነገር ግን ኃይሎች በጫካ ስላሉ ይሄ ፖሊስ ግዳጅ ማድረግ ስላለበት ወደ ጫካ ከፖሊስ የተለየ ስራ ማለትም ረጅም ጉዞ ይሄዳሉ። ቀናት የሚወስድ ወራት የሚወስድ ወደ ጫካ ሄዶ ጠላት ማነጠር አለበት፣ ከህዝብ መነጠል አለበት፣ የገባበትን ጎቶ መደምሰስ ስላለበት እጥብ ራሽን ሳይሆን ደረቅ ራሽን ይዞ ወደ ጫካ ስለሚሄድ ነው በቃ ልዩ ፖሊስ የተባለው። መከላከያ ሰራዊት የመሳሪያ ያዘ ሰው ወይ በሱ ላይ ተከሰ ወይ በሱ ላይ ተከሰ ነው መልስ መስጠት ይችላል። ግን ለመለየት ይከብዳል። አርብቶ አደር በሆነ አካባቢ ግዳጅ በመውጣት አካባቢ የኢትዮጵያ ሶማሌ ክልል ከሀገሪቱ ሰፊ የድንበር አጥርነቱ ባሻገር የአካባቢ ተጨባጭ ሁኔታ በብዙ ስብስብ ችግሮች የተሞላ መሆኑ ይታወቃል። ቀጣናው ባለፉት ዘመናት የጦርነት አውድማ ነበር። የሶማሊያ ሪፐብሊክ ሰላም አልባነት፣ የተረጋጋ መንግስት ባለመኖሩ ሳቢያ የተለያዩ አካባቢያዊና ዓለም አቀፋዊ የሽብር ቡድኖች መናኸሪያ በመሆኑ የሀገርን ሰላም የሚያደፈርሱ በተለይም የክልሉን አጠቃላይ እንቅስቃሴዎች የሚገድቡ እንቅስቃሴዎች ሰፍነው ቆይተዋል። በሀገሪቱ የተገኘውን የሰላም፣ ዲሞክራሲ፣ ልማትና እድገት እድሎች እንደ ሌሎች የኢትዮጵያ ክልሎች መጠቀም አላስቻለም። ፍጹም የተረበሸና የደህንነት ዋስትና የሌለበት ሁኔታ መፈጠሩም አይዘነጋም። ይህ ሁኔታ ከአካባቢው የህዝባዊ ፖሊስ መዋቅር በላይ በመሆኑ ማለትም በመደበኛና የሰላምና ጸጥታ ህዝባዊ ፖሊስ ለመመከት ባለመቻሉ የመከላከያ ሰራዊታችንን ጭምር አላስፈላጊ መስዋዕትነቶች በማስከፈሉ አንድ መፍትሄ መወሰድ ነበረበት። ሁለት ውሳኔዎች ነበር። አንዱ እንደ ዳርፉር በተለይ 99 ወይ 98 እንደ ዳርፉር የዓለም ሰላም አስከባሪ ኃይል እንዲመደብ ብዙዎቹ ሲያነሱ ነበር። አጀንዳ ላይ የነበረ ሰላም አስከባሪ ያስፈልጋል ተብሎ የሚታወቅበት ክልል ነው። ሌላው ውሳኔ የነበረ ለአንዴና ለመጨረሻ ከፌደራል መንግስታችን የወጣው በተለይ ጸረ ሰላም ኃይሎች ከክልሉ መጽራት አለበት፣ ሰላም ማምጣት አለበት፣ ልማት ማምጣት አለበት። በአንድ በኩል ጸጥታ እየተሰራ በአንድ በኩል ደግሞ ልማት ማነጣጠር ስለማይቻል ክልሉ ሰላም መሆን አለበት ተብሎ በከፍተኛ የፌደራል መንግስት የተወሰነው ማለት ነው። ክልሉ ወጣቶችም ያንን እቅድ ተቀብሎ በራሳቸው አድርጎ እንደ ባለቤት መሰርተው የጸረ ሰላም ኃይሎችን ለመደምሰስ የክልሉ ፖሊስ ማጠናከር አስፈላጊ ሆኖ ተገኘ ማለት ነው። የአገሩ ሰርዶ በአገሩ በሬ እንዲሉ የአካባቢውን ተጨባጭ ሁኔታ ያገናዘበ በአነስተኛ መስዋዕትነት ጸረ ሰላም ኃይሎችን መቋቋም የሚችል የአካባቢውን ስነ ልቦና፣ ባህልና ቋንቋ፣ መልክዓ ምድርና ሌሎች አስፈላጊ ጉዳዮችን በቅርበት የሚያውቅ መፍትሄ የሚያመጣ ኃይል በማስፈለጉ በእነዚህ መሰረታዊ እውነታዎች መነሻነት የክልሉ ልዩ ፖሊስ በተለየ አደረጃጀትና ተልእኮ እንዲዋቀር ተደረገ። ከዚህም ባሻገር በቀደመው ታሪካችን የቀድሞዋ ሶማሊያ ሪፐብሊክ አመራሮች የታላቋ ሶማሊያን ሪፐብሊክ ህልም እውን ለማድረግ የኢትዮጵያን ሉዓላዊነት በመጣስ ግዛቶቿን ቆርሶ ለመውሰድ በነበረው ፕሮግራም የተስፋፊነት አባዜና የወራሪነት ሙከራዎች አስከፊ ጦርነት መደረጉም አይዘነጋም። የቀድሞዋ ሶማሊያ አመራሮች ቀጥታ ወረራ መክሸፍና መንኮታኮት በኋላም
ይህንን ህልም ተፈጻሚ ለማድረግ በኢትዮጵያ ሶማሌ ክልል ሰርገው በመግባት የከፍተኛ አመራርነትን ኃላፊነት ቦታ በመያዝ በስውርና በግልጽ ለዚሁ ተግባር ሲሰሩ የቆዩበት ሁኔታም ይታወቃል። በቀድሞዋ ሶማሊያ አመራሮች ህልም ላይ የተመሰረተ የትምህርት ፖሊሲ ለማዘጋጀት የክልሉን ብሔራዊ ሰንደቅ ዓላማም በቀድሞዋ ሶማሊያ ባንዲራ ምሳል በመቅረጽ ተግባራዊ አድርገው ቆይተዋል። የተበላሸ የጸረ ኢትዮጵያ አሳሰብ የነበረበት ክልል ነው። እንደውም ክልሉ የባንዲራ ምትባል የሶማሊያ አሳሰብ ይዞ የነበረ ባንዲራ ነው። ድሮ ክልሉ ባንዲራ በታይቆ ነው ያሁኑ 2001 ነው የክልሉ ባንዲራ የተቀየረው። የክልሉ ስርዓተ ትምህርት ከ1 እስከ 8 በሶማሊያ ስለሆነ የተጻፉ መጽሐፎች በሙሉ ኢትዮጵያን ብሔር ብሔረሰቦችን እንደ ጥናት የሚፈርጅ ነው የነበረው ማለት ነው። ከ1 እስከ 8 ስርዓተ ትምህርት ነበረው ማለት በቅርብ ጊዜ 2002 ነው የተቀየረው። እስከዛ ድረስ ነበር ማለት ነው። ልጆቻችን ሲማሩ የነበረ ጸረ ኢትዮጵያ ትምህርት ነው ሲማሩ የነበረ ከ1 እስከ 8 ማለት ነው። የክልሉ ልዩ ፖሊስ በጠንካራ መሰረት ላይ ያረፈ አደረጃጀት ያስፈልገው ይህንንም በህጋዊ መዋቅር ውስጥ በመሰግሰግ የሚከናወን ሴራን ለመዋጋት የሚያስችል ቁርጠኛ ኃይል ለመፍጠርም ታስቦ ነው። በዚሁ መሰረት ውስብስብ የሆኑ ተጨባጭ ሁኔታዎችን በመረዳት የፌደራል መንግስት አምኖበት በ2001 ዓ.ም የኢትዮጵያ ሶማሌ ክልል ልዩ የፖሊስ ኃይል በይፋ ተቋቋመ። በነገራችን ላይ ይህ ልዩ የፖሊስ ኃይል የጸጥታ ማስከበር ሚናውን ከማከናወን ጎን ለጎን የልማት ኢንተርፕራይዞችን በማቋቋም በተለያዩ ማህበራዊ ልማቶችና የመሰረተ ልማት ግንባታዎች በመሰማራት በርካታ ልማታዊ እንቅስቃሴዎችንና ተግባሮችን አከናውኗል። ይህንን በተመለከተ ከመስክ ቀረጻ ጋር አዋህደን በሌላ ጥንቅር በስፋት የምንመለስበት ይሆናል። ይህ ልዩ የፖሊስ ኃይል ከመቋቋሙ በፊት እያንዳንዱ አጭር ሆነ ረጅም የጉዞ እንቅስቃሴ በመከላከያ ሰራዊት አጃቢነት የሚከናወን ነበር። ከክልሉ ርዕሰ ከተማ ጅግጅጋ በመነሳት በቅርብ ርቀት ወዳሉ ደጋቡርና ቀብሪ ዳህር ወደመሳሰሉ ከተሞች እንኳን ሳይቀር ያለ ወታደራዊ አጀብ መንቀሳቀስ ተስኖ ቆይቷል። እንዲህም ሆኖ የሰው ሕይወት ይጠፋል፣ ንብረት ይወድማል። ከአንድ ቦታ ወይም ከአንድ ወረዳ ወደ ሌላ ወረዳ ከዞን ወደ ዞን ከቤት ወደ ቤት እንኳን ለመንቀሳቀስ ያለ እጀባም እያለ መስዋዕትነት ተከፍሎ ነው። ለምሳሌ ከጅጅጋ ወደ ደጋቡር እንቅስቃሴ በሚደረግበት ጊዜ መስዋዕትነት ሳይከፈል አይደርስም ነበር። ማንኛውም ሰው ኢቭን መከላከያ ሰራዊት ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ መስዋዕትነት ከፍሎ ነው እጀባ የሚያደርገው። ከተከላካይነት በማለፍ ጸረ ሰላም ኃይሎችንና አሸባሪዎችን በማጥፋት ብሎም ለሁሉ ጊዜ በማጽዳት የክልሉንና የሀገርን ጸጥታ ለማስከበር በዚህ ልዩ የፖሊስ ኃይል ላይ ትልቅ ኃላፊነት ተጣለ። ለመፍትሄ የተዋቀረ ኃይል ነውና እንደተፈለገው በአጭር ጊዜ ሁከት ፈጣሪዎችን አጽድቷል። ከታሰበው በላይ ዘላቂ ሰላም ለማረጋገጥ በብቃት ተንቀሳቅሷል። ይህ ልዩ የፖሊስ ኃይል ተዋቅሮ ተልእኮውን መፈጸም ከጀመረ በኋላ ትልቁ የክልሉ የሰላም አጀንዳ በአስተማማኝ ሁኔታ ተመልሷል። በዚህ ምክንያት ቀንም ሆነ ማታ በማንኛውም ጊዜ በማንኛውም ሁኔታ በሰላም መዘዋወር ተችሏል። እንደ ልባቸው ሲፈነጩ የነበሩ ሁከት ፈጣሪዎችን አከርካሪያቸው ስለተመታ ስጋት ተወግዷል። የክልሉን ሕዝብ የልማት ጥማት ለመመለስ ሕይወትን ለመለወጥም የተለያዩ ተግባራት በነጻነት መከናወናቸውን ቀጥለዋል። የሶማሌ ክልል በጣም ጸጥታ ጉዳይ በጣም ችግር እንደነበረ ይታወቃል። ዛሬ ግን ተረጋግቶ የክልሉ መንግስት ብዙ ነገሮች እንደሰሩ ይታወቃሉ። እነዚህ ሁሉ የሰላም ውጤት ናቸው። የራስን ሰላምና ደህንነት ነቅቶ መጠበቅ ቁልፍ ተግባር ቢሆንም በጥባጭ ካለ ማን ጥሩ ይጠጣል እንዲሉ ጥፋትን ቀድሞ በመከላከል ዓላማ በዓለም አቀፍ ደረጃ በአሸባሪነት የተፈረጁትን ነውጠኞች ሕግና መርህን በተከተለ መንገድ በመደምሰስ በቀጣናው ሰላም በማስፈን ፈጣንና ብቃቱን ያረጋገጠ እርምጃ ወስዷል። ይህ ፖሊስ የኢትዮጵያ የጸጥታ ሰላም ባለውለታ የሆነ ኃይል ነው።
ለኢትዮጵያ ሰላም ሲል የተሰዋ የሞተ የቆሰለ ኃይል ነው። በአገር ውስጥ ብቻ አይደለም በውጭ ድንበር ተሻግሮም አልሸባብን የደመሰሰ ኃይል ነው። ይህን ግዳጁ የሰላም አስከባሪነት ሚናን የመጫወት ተልዕኮ ነው። አንድም እንደተቀበረ ፈንጂ በቅርብ የተጋረጠውን ስጋት ለማስወገድ የራስን ህልውና አስተማማኝ ለማድረግ፣ በሌላ በኩልም ከጎረቤት ሀገሮች መንግስታት ጋር ጤናማ ግንኙነት ለመፍጠር በህዝብ ፍላጎት የተቋቋመ ህጋዊ መንግስትን በማገዝ ለጋራ እድገት ተባብሮ ለመስራት ሲባል የጎረቤት ህዝብን የሰላምና ልማት ፍላጎት እውን ለማድረግ ያስቻለ ኦፕሬሽን ነው። በህዝባዊ ተልዕኮ ህዝቡን መስሎ ከህዝቡ ጋር ተባብሮ የጋራ ጠላት የሆኑትን በግልጽ የታወቁ የዓለም አቀፍ አሸባሪ ኃይሎች አንጃዎችን ከ10 ከተሞች ውስጥ ማጽዳት ተችሏል። በተለይ 7ቱ ከተሞች ደግሞ አደገኛ የሆኑ የአሸባሪው ቀጣናዎች እንደነበሩ ማስታወስ ይገባል። እነዚህን ከተሞችና አካባቢዎች ልዩ ፖሊስ ኃይሉ ባደረገው ጽኑ ፍልሚያ ነጻ እስኪያወጣቸው ድረስ የምታዩቸው ባንዲራዎች ሲውለበለቡ ቆይተዋል። በዚሁ አጋጣሚ ከተደመሰሱት አሸባሪ አካላት መካከል አፍጋኒስታንን ጨምሮ የተለያዩ ሀገራት ዜጎችን እንደነበሩ ከሟቾቹና ምርኮኞቹ የግል ሰነድ ለማረጋገጥ ተችሏል። ይህም የሚያመላክተው የአሸባሪዎቹ ዓላማና የጥፋት እንቅስቃሴ አካባቢያዊ ብቻ ሳይሆን ዓለም አቀፍ የሽብርተኝነት እንቅስቃሴ አካል መሆናቸውንም ነው። የልዩ ፖሊሱ ግዳጅና የተገኘ ውጤት ከዓለም አቀፉ የጸረ ሽብርተኝነት ትግል ውስጥ የሚካተት እንዲሆን አስችሎታል። ይህንንም አኩሪ ተልዕኮ በመወጣቱ ግዳጁን ፈጽሞ ተልዕኮውን በማጠናቀቁ ከተሞቹን ለአካባቢው ሕጋዊ የመስተዳደር አካላት አስረክቦ ወጥቷል። ለዚህም ተግባሩና ውጤቱ የኢፌድሪ የብሔራዊ ደህንነት ምክር ቤት ዕውቅና ተችሎታል። የልዩ ፖሊስ ኃይሉ ከዚህም በላቀ ሁኔታ የሀገርን የክልሉንና የቀጠናውን ሰላምና ደህንነት ለመጠበቅ ነቅቶ ዘብ ቆሟል። አስፈላጊ የሆኑ ሀገራዊ ግዳጆችን ተቀብሎ ለመፈጸምም ዝግጁነቱን ያረጋግጣል። Alba,